ወጣትነቷን፣ ቁንጅናዋን፣ ጤናዋን፣ ትዳሯን፣ ልጆቿን ያሳጣት የ20 ዓመት የስደት ታሪክ እነግራችኋለሁ ከመጀመሪያ እስከ መጨረሻው። አሰላሙ አለይኩም፣ በድጋሜ ተገናኝተናል። ይህ ታሪክ በቴሌግራም ሲላክልኝ እውነት 20 ዓመት ነው ብዬ ስልክ ቁጥር ተቀብዬ እንደገና ተደዋውለን የሰማሁት በጣም አሳዛኝና አስተማሪ ታሪክ ነው። ቪዲዮውን እስከ መጨረሻው ድረስ መከታተላችሁ እንዳትረሱ። ምናልባት ደግሞ መከታተል የማትችሉ ካላችሁ እባካችሁ ይህ ቪዲዮ አረብ ሀገር ላሉ እህቶች እንደ ማንቂያ ደወል ነውና እባካችሁ ይህንን ቪዲዮ ላይክ አድርጉት። መጨረስ ካልተመቻችሁ ችግር የለውም ማለት ነው። ወደ ታሪኩ ትንሽ ረዘም ሊል ስለሚችል የሚበላ የሚጠጣ ሻይ ቡና እኔ ውሃ ይዣለሁ፣ ይዛችሁ ተከታተሉኝ ማለት ነው። ባለ ታሪካችን ታሪኩን ስትጀምር ስደት የወጣሁት ድሮ የመጀመሪያዎቹ እንደውም በጣት የምንቆጠር ይመስለኛል የዛኔ አረብ ሀገር የሄድ ነው የመጀመሪያዎቹ ከሚባሉት ውስጥ ነው። አስታውሳለሁ በ700 ብር ነበር ወደ አረብ ሀገር ሄድኩት ትላለች ማለት ነው። ሄድኩበት ምክንያት የምንበላው የምንጠጣው አተን ሳይሆን የተሻለ ነገር ፍለጋ ነው። ባለትዳርና የ3 ልጆች እናት ናት። አረብ ሀገር ከመሄዷ በፊት ማለት ነው። ባለቤቴ ምንም ትንሽ የተማርነን የምንኖረው ገጠር ነው። ግን ገጠር ካለው ማህበረሰብ ነቃ ያልነንና ምን አረብ ሀገር ሄጄ ከተማ ቤት ሰርተን ልጆቻችንንም ጥሩ እናስተምራለን እኛም ከተማ እንኖራለን በሚል ሀሳብ ተስማምታ አረብ ሀገር ለመሄድ ወሰንኩት አለች። እና ልጆቼ ደግሞ 3 ሴት ልጆች ነበሩኝ። የመጀመሪያዋ 14 ዓመት እንዲሁም ደግሞ 9 ዓመት መካከለኛዋ፣ የመጨረሻዋ ደግሞ የ5 ዓመት ልጅ ነበረች። እኔ ወደ አረብ ሀገር ሲሄድ እና አደራ ያልኩት በዋነኝነት ደረጃ ልቋ ልጄ እየደረሰች ስለሆነ ሁሉ ነገር እንጀራ መጋገር ምናምን ነገር ስላስለምር አባቷንና እህቶቿን በስነ ስርዓት ከትምህርቷ ጎን ለጎን እንደምትከታተላቸው ስለማቅ ነው። እንዲሁም ደግሞ ዘመድ ጎረቤት ሁሉንም አደራ ብዬ ስደትን ጀመርኩ ትላለች ማለት ነው። እና ሁሉም ነገር ተሳክቶልኝ የሄድኩት ሳውዲ አረቢያ ነው። ሳውዲ አረቢያ ሲሄድም ጥሩ አሰሪዎች ነበር የገጠሙኝ። በጣም ጥሩ ናቸው እና መስራት ጀመርኩኝ። 1 2 3 እያልኩኝ 2 ዓመት ሰራኋለች ማለት ነው። 2 ዓመት ሲሰራ 700 ብር ስመጣ የዛኔ 700 ብር በጣም ብዙ ብር ነው። እንዲሁም ደግሞ ደሞዛችንም በጣም ትንሽ ነበረ። ብቻ ዳይንም ከፈልኩኝ። እንዲሁም ደግሞ ለልጆቼ ለባለቤቴ መላክ ጀመርኩኝ ትላለች። ብሄርኩ በ4ኛ ዓመቴ ለልጆቼ ቆንጆ ልብስ ገዝቼ የሚያስፈልጋቸውን ነገር ገዝቼ ላኩላቸው። ልጆቼ በጣም ደስተኛ ናቸው። የኔን ፍቅር ይጡ እንጂ ጎረቤት ዘመድ ሁሉ ተንከባክቧቸው ያደራ ልጆች ናቸው ተብለው ነው ያደጉት ትላለች ማለት ነው። ልጆች እንኳን አጥፍተው ከጎረቤት ልጅ ጋር አጥፍተው እንኳን የኔ ልጆች ጥፋተኛ ሆነው የኔ ልጆች ማንም አይቆጣቸውም ነበር። እነዚህ ያደራ ልጆቻችንን እያሉ ጎረቤትም ዘመድም ተንከባክቦ ነው ያሳደጋቸው። ግን ያው የኔ ፍቅር ብቻና ትልቋ ልጄ ትንሽ ተጎዳች። ቤትም ብላ ትምህርትም ብላ እህቶቿንም ብላ ትንሽ ትልቋ ልጄ እንደምትጎዳ አውቅ ነበር ትላለች ማለት ነው። ከዛ 5 ዓመት ሲሞላኝ እንደምመጣ ባለቤቴ ጋር 5 ዓመት እንደምሰራና ከ5 ዓመት በኋላ ኢትዮጵያ ገብተን የምንመኘውን ህይወት እንደምንኖር ያው ቃል ተገባብተን የመጣው ትላለች። በዚህ 4 ዓመት ውስጥ ቤቱም ተጀምሯል አለች ማለት ነው። ከተማ ነው ቦታ የገዛ ነው። የዛኔ በጣም በርካሽ በሚባል ደረጃ 2000 3000 የሚባል ደረጃ ነው ቦታው የተገዛው። እንደገና ደግሞ እንጨት ምናምን ነገር ደግሞ የራሳችን ነበር። ገጠር ስለሆን አለን የራሳችን ምንም የገዛነው ነገር አልነበረም። ስለዚህ ቆርቆሮ ቢስማር ምናምን የሚባሉ በጣም ትንሽ ነገሮች ስለነበሩ በ4ኛ ዓመቴ ቤቱም አልቆ ነበር ትላለች። ከዛ እኔ 4 ዓመት ሲሆነኝ ልጄ ትምህርቷን ለመጨረስ 1 ዓመት ይቀራት ነበረ። ስለዚህ ምን አሰብኩኝ፣ ልጄ ትምህርቷን ከጨረሰች በኋላ ለምን እኔ አልወስዳትም ብዬ ከባለቤቴ ጋር ተነጋገርን ትላለች ማለት ነው። ስለዚህ ምን አልኩት 5 ዓመት 1 ዓመት በ5 ዓመቴ እንትን ልበልና በ6ኛው ዓመቴ ልጄን ተክቼ እኔ እመጣለሁ ብለን ተነጋገርን። ለልጆቼም በቃ እመጣለሁ እህታችሁን ልውሰዳትና ምናምን ነገር ብዬ ቃል ገባሁላቸው አለች። እነሱም እሻሉ። 5 ዓመት ሳውዲ አረቢያ እንደሰራውኝ ሀበሻ መብዛት ጀመረ። መጥፋት ምናምን የሚባል ነገር ጠፍተሽ ብትሰሪ እኮ እጥፍ ነው የምትሰሪው። ጠፍተው የሚሰሩ ደግሞ ስለ ገንዘቡ ሲናገሩ ብዙ የሚያስጎመዡ ነገሮችን ሰማሁ ትላለች ባለ ታሪካችን ማለት ነው።
ከዛ ልክ 5 ዓመት እንደሰራሁኝ ጠፋሁኝ አለች። ልክ ስጠፋ ጠፍቼ መስራት ጀመርኩኝ አለች። 6ኛ ዓመቴን ጠፍቼ መስራት ጀመርኩ አለች። ልጄንም ደግሞ ፕሮሰስ ጀመርኩላት በተሳካ ሁኔታ። ልጄም ተሳክቶላት የመጀመሪያ ልጄን ሳውዲ አረቢያ በኢቃማ አመጣኋት ትላለች ማለት ነው። እና ጠፍቼ በምሰራበት ሰዓት ብዙ ብሩ ማጓጓኝ ብዙ ነገር በቃ እውነትም እንደተባለው ጠፍቶ መስራት ከቀለብ ቤት አሪፍ ነው። መውጣቱ የፈለኩትን ነገር መግዛቴ እንዲሁም ደግሞ 1 ዓመቱን ልጄን ስላመጣሁባት እጄ ላይ ገንዘብ አልነበረኝም። ቤቱ አልቋል፣ ግን እጄ ላይ ገንዘብ ስለሌለኝ ሌላ 7ኛ ዓመት እንዲደግም ባለቤቴንና ልጆቼን ጠየኳቸው ትላለች ማለት ነው። እና ልጆቼንና ባለቤቴን ስጠይቃቸው እነሱም ልጆቼ ባይስማሙም ግን እንደምንም ብዬ ባለቤቴን አሳመንኩት ትላለች። እና 7ኛ ዓመቴን መስራት ጀመርኩኝ፣ ልጄም መስራት ጀመረች ትላለች ማለት ነው። ልክ 7ኛ ዓመቴን መስራት እንደጀመርኩኝ ያልጠበቅኩን ነገር ተፈጠረ። እሱም አመመኝ ትላለች ማለት ነው። ሲያመኝ ያው መታከም ነበረብኝ። ነገሩ እንደቀላል ነበረ። ኢጃዛ 1 ወር ልጄ ስራ ፈታ አስታመመች ትላለች ማለት ነው። እና ልጄ ስታስታመም አሰብኩኝ በቃ ሀገሬ ልግባ፣ ልጆቼም ባለቤቴም ደግሞ 7 ዓመት ሙሉ እየተሰቃየ ነው። ስለዚህ መሄድ አለብኝ፣ የልጅ ኃላፊነት አለ፣ ስለዚህ መሄድ አለብኝ ብዬ ሳስብ ለምን እዚሁ አትታከሚም ምናምን ነገር ጓደኞቼም ልጄም ስትለኝ ሕክምና ሄድኩ ትላለች። ሕክምናው ቀላል አልነበረም፣ ብዙ ብር አስከፈለኝ። እኔ ቀላል ያልኩት በሽታ ግን ቀላል አልነበረም። ልጄም እኔም ደግሞ ትንሽ ለእጄ ያዝኩት ብር ነበረ። ልጄም እንዲሁም ደግሞ ጓደኞቼም ጨማምረው እዚሁ ሀገር ብትታከም ይሻላል ብለው ትንሽዬ ኦፕራሲዮን አደረግኩኝ ትላለች ማለት ነው ባለታሪካችን። ይህንን ሳደርግ ግን ያው ማረፍ ነበረብኝ። አሁንም ኢጃዛ ቤት ልጄ በስነ ስርዓት 1 ወር ቁጭ ብላ አስታመመች ትላለች ማለት ነው። ከዛ ያ 7 ዓመት በህመምና በመታከም በአመመኝ። ከዛ ስታከምም ስራም ስፈታ ምንም ስል ያ የጀመርኩት 7 ዓመት አለቀ ትላለች። ባለቤቴም ቃል ገብተሽልኛል በይኔ ቶሎ፣ ልጆቹን በጉጉት እየጠበቁ ነው፣ ቀናት ወራቶችን እየቆጠሩ ነው እኔን የሚጠብቁኝ አለች። እኔ ግን እዚህ እንደታመምኩኝ ማንም ቤተሰብ አያውቅም ነበር አለች። ብቻ ናት የምታውቀው። ምንም አይነት ገንዘብ የለኝም። እንደውም ደግሞ ለሕክምና ያገዙ ጓደኞቼ እንደ ብድር ብለው እንኳን ባይሰጡኝ በጣም በርከት ያለ ገንዘብ ስለነበረ የእነሱንም ዕዳ መክፈል ስላለብኝ ሌላ 8ኛ ዓመት እሰራለሁ ብዬ ለባለቤቴ ነገርኩት አለች። ልክ 8 ዓመቴን ስጨርስ ግን ልጅም ደግሞ 2 ዓመቷን ጨረሰች። እኔ አልመጣም ግን እህታችሁ መታ ታያችኋለች ብዬ ኢትዮጵያ ሄደች። እኔ ግን ለእጄ ምንም አይነት ገንዘብ ሳልይዝ አልሄድም ብዬ ሌላ ዓመት መስራት ጀመርኩ ትላለች ማለት ነው። በዚህ መሀል ግን በጣም ከባድ ነገር መጣብኛለች። ህመሜን ቤተሰብ አያውቅም፣ ልጆችም አያውቁም፣ ማንም የሚያውቅ የለም ከኔና ከልጄና እዚህ አብረን ካለኑ ጓደኞቼ ውስጥ ኢትዮጵያ ማንም የሚያውቅ ሰው ስላልነበረ እዛ ልጄ ስትሄድ በቃ ከርታው ነው። ባለቤቴ ብዙ ሰው አፍ ውስጥ ገባ። ሚስቱ ከርታው ነው፣ አረብ አግብታ ነው። ይኸው ልጅቷ እንኳን ሄዳ 2 ዓመት ሰርታ ደግማ መጣች፣ እሷ አልመጣችም ተመልሳ በቃ ሌላ ህይወት ጀምራ ነው። ብዙ ነገር ተባለ ማለት ነው። ብዙ ነገር ተባለ ትላለች ማለት ነው። ልጆቼም ደግሞ በጣም አዘኑብኝ። እኛ ገንዘብ አንፈልግም፣ ልብስ ሁሉ ለእህታቸው የላኩላቸውን ልብስ፣ ቦርሳ፣ የሚያስፈልጋቸውን ነገር አንፈልግም፣ ይኸው አስቀምጠንልሻል፣ ስትፈልጊ እንደፈለግሻል፣ አንድ ልብስ ካላክሽ አንለብስም፣ እኛ የምንፈልገው አንቺን ነው፣ እስከ መቼ የሆነ ነገ ዛሬ እያልሽ እኛን እያሞኝሽን ረጅም ዓመት ቆይሽ፣ እኛን እኮ ብትወጂን ትመጭ ነበረ፣ ይኸው እህታችን መጣች ምናምን ነገር ብለው ከልጆቼም ጋር ተጣላሁኝ። ከባለቤቴም ጋር ከባድ ጸብ ተፈጠረ። ለልጅም እንዳትነግሪያቸው ብላ ነበረ፣ ግን ለልጆቼ ሳትናገር ለባለቤቴ ለአባቷ ትልቋ ልጅ እናቷ እንዳመማትና ትንሽ ለእጇ ገንዘብ ስለሚያስፈልጋት አሁን እንደተሻላት ምናምን አባቷ ነገረችው። እሱ ተረዳኝ። ልጆቼ ግን አልተረዱኝም። ስደውልም ሲያዋሩኝ አንዳንዴ ማንፈልግም ሲሉ ልጄ እረፍቷን ጨርሳ ለአባቷ ስለኔ ነግረው አባቷ ምንን ተረድቶኝ እሷ 3ኛ ዓመቷን እኔ ደግሞ 9ኛ ዓመቴን ሳኡዲ ላይ መስራት ጀመርን ትላለች ማለት ነው። በመሀልም ሲያመኝ ስሰራ ምንም ስል
ከባለቤቴ ጋር 1 ዓመት ብቻ እንደምሰራ ነው የተነጋገርነው። ልጆቹ እንዳመመኛ ያውቁም። ልክ መካከለኛዋ ልጄ ግን እናቴ ካልመጣሽ ውሰጂኝ፣ እኔ መምጣት ፈልጋለሁ፣ መማር አልፈልግም ምናምን ነገር አለች ትላለች። ከዛ በቃ እሷንም ፕሮሰስ ልጀምርላት ብዬ የመካከለኛዋን ልጄን ፕሮሰስ ጀመርኩ ትላለች፣ ወደ ሳውዲ አረቢያ ለመውሰድ ማለት ነው። እሷንም በኢቃማ ነው ማምጣት የፈለግኩት፣ በራሷ ወታ ገብታ እንድትሰራ ከእህቷ ጋር። እንደውም እህቷን ብቻዋን ትቼ የሚሄዱ ከብዶ ነበረ። እህቷ ከመጣችላት ደግሞ አብረው ተጋግዘው ይሰራሉ ብዬ ወሰንኩኝ ትላለች። ፕሮሰስን ጀመርኩኝ። የመካከለኛዋን ልጄን ደግሞ ፕሮሰስ ጨረስኩኝ። በሰላም ጨርሳ መጣች። ነገር ግን በመጣች በሳምንቷ መልሳ ወደ ኢትዮጵያ ተመለሰች ትላለች። ልቧ ላይ የሆነ ትንሽ ኬዝ አለ፣ ስለዚህ መስራት አትችልም፣ ሙቀት ሀገር ምናምን ነገር ተብሎ የጤና ምርመራ አለ አይደለ? ከዚህ ከኢትዮጵያ ሙሉ የጤና ምርመራውን አልፋ ነው ሄደችው። ነገር ግን እዛ ለሁለተኛ ጊዜ በሳምንቱ ሲያስመረምሯት የልብ ኬዝ አለባት ተብለው መለሷት ወደ ኢትዮጵያ ማለት ነው። በፍጹም የትኛውም አረብ ሀገር መሄድ አትችልም። በጣም አዘነች፣ እኛም በጣም አዘንን። ልጄም ተስፋ ቆረጠችብኝ። በትምህርቷ በጣም ተስፋ ቆርጣ ስለነበረ አይዞሽ እኔ እናትሽ አለሁልሽ፣ ምንድን ነው የምትፈልጊው? ምን ልክፈትልሽ ብዬ ነገር ሁሉ እኔ ያደርግልሻለሁ ስላት ልብስ ቤት መክፈት ፈልጋለሁ አለችኝ። እኔም እህቷም ተጋግዘን ለልብስ ቤት ከፈትን ትላለች ማለት ነው። ሲሆን እኔም 10ኛ ዓመቴን ጨረስኩኝ። ልጄም ደግሞ 4 ዓመቷን ጨረሰች እና ልጄ ምን አለችኝ? እኔ 4 ዓመት ሰራው፣ የዋንቺ 10 ዓመት ሆነሽ፣ ከእንግዲህ ይበቃል። እኔ አረብ ሀገር ድሮ አንቺ በቃ ነይ ቶሎ ምናምን ነገር ስለምትይ ነው ፍላጎቱ የለኝም። ትምህርቴን መማር እፈልጋለሁ። ስለዚህ ሀገሬ መግባት አለብኝ። አባቴም ደግሞ እስካሁን ድረስ በጣም ታግሷል። ሰው ስንት ሲለው እኔ ብቻ ነኝ ስላንቺ እውነት የማውቀው። አግብታለች፣ አረብ አግብታለች፣ ልጆቿን አትፈልግም፣ ባሏን አትፈልግም እየተባልሽ ብዙ ስም ተሰጥቶሻል። ስለዚህ ይበቃል፣ ሀገራችን ንግባ። አሁን ላይ እኛ እናስቸግራችሁም፣ ራሳችንን ችለናል። ለእናንተ ደግሞ መሆን አያቅታችሁም። ባንጠቅም ለራሳችን አናንስም። ስለዚህ ግቢ፣ እንግባ፣ አብረን እንግባ አለችኝ። እሺ ልጄ አንቺ አሁን እንሂድ የምትይው እንደው እንኳን ነገሮች ባይሳኩልሽ ተመልሰሽ መምጣት ስለምችይ ነው። እኔ ግን ተመልሼ መምጣት ስለማልችል ቢያንስ ይሁን ሁሉ ዓመት ሰርቼ ምን ይዤ ልሂድ? ትንሽ እንኳን ሱቅ የምንቀሳቀስባት እንድትኖረኝ ይፈልጋለሁ። ስለዚህ 1 ዓመት ብቻ ነው ቃል እገባልሻለሁኝ። አንቺ ሂጂ፣ ትምህርትሽን ተማሪ፣ አትሂጂ አልልሽም። ደግሞ 1 ዓመት ሰርቼ እመጣለሁኝ አልኳት አለች ማለት ነው። ልጄ 4 ዓመቷን ጨርሳ ላለመመለስ ወደ ኢትዮጵያ ገባች ትላለች ማለት ነው። በዚህ ሰዓት ግን የምር ባለቤቴም ልጆችም አዘኑብኝ፣ በእኔ ተስፋ ቆረጡብኝ። መቼም አንቺ እዚህ ሀገር አትመጭም ምናምን ነገር አሉ ትላለች ማለት ነው። አባታችንም ከዚህ በኋላ እንድረዋለን፣ አንቺ አለመምጣት ትችያለሽ፣ እኛ ነው አድገናል። አሁን እኮ እኛ አንቺ አታስፈልጊንም፣ ድሮ ያኔ በምታስፈልጊበት ሰዓትም ጥለሽን ሂደሻል። ስለዚህ አሁን አባታችን እንዳገባ ፍቀጅለ፣ ድሮም እንደዚህ እንደቀልድ አግባ ምናምን እለው ነበር አለች። ግን እሱ አይፈልግም ነበር። ግን ልጄ መልሳ ስትሄድ እኔም 10 ዓመት ሲሞላኝ በጣም ተስፋ ቆረጠብኝ ባለቤቴ ትላለች ማለት ነው። ከዛ እኔም 1 ዓመት ብዬ 1 ዓመት ያልኩትን 2 ዓመት አደረኩት። እስከዛ ድረስ ልጆቼ ጋር እንደዋወላለን አይነት ነገር ግን ያን ያክል በቃ ስለኔ ተስፋ ቆርጠዋል። እኛ እኮ ገንዘብ አንፈልግም፣ አንቺን ነው የምንፈልገው ምናምን ነገር እያሉ መኖር ጀመርን ትላለች ማለት ነው። ሌላ 2 ዓመት ጨመርኩኝ፣ 12 ዓመት ሰራው ትላለች ማለት ነው። በመሃል ግን ለእኔም ነግሮኝ ባለቤቴ ከዚህ በኋላ መጠበቅ እንደማይችል የራሱን ህይወት መኖር እንደሚፈልግ ነገረኝ ትላለች ማለት ነው። እኔም ማግባት ትችላለህ፣ የፈለግከውን ነገር ማድረግ ትችላለህ። አሁን አንዲት ልጅ ብቻ ናት የቀረችን። ይችኛዋም ሱቋን ከፍታ እራሷን ችላለች፣ እችኛዋም ደግሞ እየተማረች ነው፣ ትምህርቷን እየቀጠለች ነው አለች። አረብ ሀገር ሄዳ ተመልሳ ትምህርቷን እየቀጠለች ነው። ስለዚህ ለመመረቅ ለራሱ የቀራት 2 ዓመት ነው አለች። ስለዚህ ማግባት ትችላለህ አልኩታለች። እኔ የቀልድም ይመስለኛል አንዳንዴም አያደርገውም እላለሁ። ነገር ግን ልጆቹንም ማስፈቅዶ እኔንም ማስፈቅዶ ባለቤቴ አገባ ትላለች ማለት ነው። ነገር ግን ካገባህ የኔና ያንተ ጉዳይ መጨረሻ እንደሚሆን ነግሬው ነበረ። እሱም አላስፈራውም።
አገባ ትላለች ማለት ነው። እሱም እውነት ለመናገር አላመነኝም፣ ልጁንም አላመንም። በቃ ሌላ ህይወት ያለኝ እዚህ አረብ ሀገር በቃ ሌላ አረብ ሁሉ ያገባ ሁሉ ሰዎች የሚሉት ነገር እውነት የሆነ መሰለው። ለእኔ አታስቢም ምናምን ነገር ብሎ እሱም የራሱን ህይወት መኖር ጀመረ ትላለች ማለት ነው። እኔም ተስፋ ቆርጬ መስራት ጀመርኩኝ። እንደዚህ እያልኩ ሌላ 3 ዓመትን ጨመርኩ ትላለች። ተደማምሮ 15 ዓመት ሆነ ትላለች ማለት ነው አረብ ሀገር በ15 ዓመቴ እና በሱም ተስፋ ቆረጥኩ። እኔም አናደደኝም። አንዳንዴም ልክ ነው እላለሁኝ። ባለቤቴ ማገባ፣ እኔም ደግሞ አረብ ሀገር ስራዬን መስራት ቀጠልኩ ትላለች። ባለቤቴ ሳገባ እቤቴ አላስገባም፣ ሌላ ቦታ ነው ሄዶ ያገባው ትላለች ማለት ነው። እኔ የሰራሁበት ቤት ልጆቹ መኖር ጀመሩ፣ አባታቸው ደግሞ አገባ ትላለች ማለት ነው። ከዛ እኔም ተስፋ ስለቆረጥኩ አሁን ነው ቶሎ እያለ የሚጨቀጭቀኝም ሰው ስለሌለ ሌላ 3 ዓመትን ሰርቼ 15 ዓመት አረብ ሀገር ሆነ ትላለች ማለት ነው። እና ያቺ የመጨረሻዋ ልጄ እኔ ስመጣ 5 ዓመቷ ነበረ። አሁን አድጋ 20 ዓመት ሆኗት እናቴ እኔ አንቺ ጋር መምጣት ፈልጋለሁ ውሰጅኝ አለችኝ ትላለች ማለት ነው። ከዛ ልጄማ ከመጣችልኝ በቃ ለምን ብዬ ኢትዮጵያ ሄዳለሁኝ። በቃ ሁለቱንም አይቻችኋለሁኝ። ትልቋንም ልጄ እዚህ አብሬያት ኖሬያለሁ፣ መካከለኛዋንም ልጄ ለሳምንት እንኳን ቢሆን አብሬያት ቆይቻለሁ፣ አይቻታለሁ። የቀረችኝ ትንሿ ነበረች። እሷማ ከመጣች በቃ እዚሁ እንሰራለን፣ ኢትዮጵያ አልሄድም፣ እሱ ነው የራሱ ህይወት ይዞ አግብቷል ብዬ ወሰንኩ ትላለች ማለት ነው። እና ልጄንም ሙሉ ፕሮሰሱን ጀምሬ ልክ እኔ 16 ዓመት ሲሆነኝ አረብ ሀገር ትንሿን ልጄን ደግሞ አመጣኋት ትላለች ማለት ነው። ትንሿ ልጄ በጣም አድጋለች። ሁሉ ነገሯ የድሮ የ5 ዓመቷ ነው እኔ የማስታውሰው፣ ግን እሷ በጣም ትልቅ ልጅ ሆናለች። ከዛ እሷም ስራ ጀመረች፣ እሷም መስራት ጀመረች። 1 ዓመት ሆናት። እኔም ደግሞ 17ኛ ዓመቴን ጨረስኩ ትላለች። ግን 18ኛ ዓመቴን ስጀምር ህመም ጀመረኝ። በቃ ያመኛል፣ እሰራለሁ፣ ኢጃዛ ቤት እቀመጣለሁ፣ እሰራለሁ፣ በቃ ህክምና ወጣለሁ፣ ወገቤን፣ እግሬ ያብጣል፣ ጨጓራ፣ ብቻ ብዙ ነው ስማቸው፣ ግን ቀላል የሚባሉ ግን እየሄድኩኝ በየወሩ በየ3 ወሩ በየ2 ወሩ በቃ ሐኪም ቤት መመላለስ ሆነ ስራዬ። የምሰራውን በቃ ለህክምና ወጣለሁ። እንደገና ደግሞ እየሰራሁኝ 1 ወር ካመመኝ ይቀመጥና ኢጃዛ ቤት የሰራሁትን መልሼ ማጥፋት ጀመርኩኝ። እንደዚህ እያልኩኝ 19 ዓመት ሳውዲ አረቢያ ሞላኝ ትላለች ማለት ነው። በ20ኛ ዓመቴ ግን በቃ እኔ ቤት ነው አለኝ ኢትዮጵያ። ትንሽም ነገር ለእጄ ይዣለሁ። አሁን እንደ በፊቱ አይደለሁም። ስለዚህ ሀገሬ ልግባ፣ በቃ አንቺም ስሪ ብዬ ትንሿን ልጄ ተሰናብቼ በሄድኩኝ በ20 ዓመት ከ6 ወር ምናምን አካባቢ ሆኖኛል። ትንሿን ልጄ ተሰናብቼ ወደ ኢትዮጵያ ገባው ትላለች ማለት ነው። በእነዚህ ዓመታቶች ግን ትልቋ ልጄ ትምህርቷን ጨርሳ አግብታ የመጀመሪያ ልጇን ወልዳለች አለች። መካከለኛዋ ልጄ ደግሞ አግብታለች አለች። ኢትዮጵያ ስገባ ግን እንደ ድሮ አይደለም፣ በጣም ወፍሬያለሁ። ድሮ በጣም ቆንጆ ነበርኩኝ። አሁን ግን በቃ ያ ቁንጅና የለም። በፊት በጣም መስራት ምናምን የሚያስደስተኝ አይነት ሰው ነበርኩኝ። አሁን ግን እንደዛ አይደለሁም። ያመኛል። ቤቴን አገኘሁት። ቤቴን እንዲጠበቅኩት እንዳሰብኩትም ባይሆን ጥሩ ቤት ሰርቶልኛል ባሌ። እዛ መኖር ጀመርኩኝ በብቸኝነት። ሁሉ ነገር እንዳሰብኩት አይደለም። በቃ ለዚህ ነበር አልኩኝ። እዛ ባዶ ቤት ሳድር በቃ ለዚህ ነበረ። ድሮ እኮ ከባለቤቴ ጋር የተመካከርነው ከተማ ልጆቻችንን አስተምረን ልጆቻችንን አብረን ድረን ነበረ። አሁን 2 ልጆቼ ሲያገቡ አብሬያቸው አልነበርኩም። የመጀመሪያ ልጄ ደግሞ ስትወልድ አብሬያት አልነበርኩም። ሲማሩ አብሬያቸው አልነበርኩም። በጣም የማስፈልግባቸው ጊዜያቶች ልጆቼ ጋር ከጎናቸው አልነበርኩም። በጣም በቃ የኔ ነገር ኪሳራ ሆነ። በቃ ለዚህ ነበር እድሜን ሁሉ የጨረስኩት በስተመጨረሻ ብቸኛ ለመሆን ብዬ ራሴ ጋር መሟገት ጀመርኩኝ። ኢትዮጵያ ስመጣ ደግሞ ህመሙ የባስ በረታ። ወገብ ህመሙ፣ ራስ ምታቱ፣ እግሬ ማበጡም እንደቀጠለ ነው። የሀገሬው ሰው ያ ዱሮ ቆንጆ እያለሁኝ
ወጣት እያለሁኝ የሸኙኛ አይ ቆንጆ ሲበላሽ እሷን አየች እያሉ ይተዛዘቡብኛል። ቁንጅና የለም ወፍር ያለው ብዙ ነገሮች እድሜም 20 ዓመትም ቀላል አይደለም። አረብ ሀገር ምጥጥ አርጎኛልና ይሄው በብቸኝነት ልጆቼም ማጠገቤ የሉም፣ ባለቤቴም ማጠገቤ የለም። ጤናም እንደድሮ ጤነኛ አይደለሁም፣ ቁንጅናም እንደድሮ ቆንጆ አይደለሁም። በባዶ ቤት ህይወትን እየኖርኩ እገኛለሁ ትላለች ማለት ነው የዛሬው ባለታሪካችን። እሷ ስታወራችሁ ደግሞ ብዙ ያሳጠርኩት ነገር አለ። በጣም ብዙ የሚያሳዝን ነገሮች አሉ። እቺ ባለታሪካችን ታሪኳን ደውዬ ደግሞ በሁለተኛ ጊዜ ነበር የሰማሁትና ለኔ ቻናል አይመጥንም ይሄን ታሪክሽን ሌላ ቦታ እንደምታወሪው በጣም እርግጠኛ ነኝ ብያታለሁ ማለት ነው። ልጆቼ ያን ያክል ስታወራ እንድናት የሚወዱኝም አይመስሉኝም። ምክንያቱም አላሳደግኳቸውም። በጣም በማስፈልግበት እኔም በሚፈልጉበት ሰዓት አላገኙኝምና የሆነ ትልቋም ልጅ የሆነ ነገር ከገጠማት ለራሱ አባቷ ጋር መደወል ነው የሚቀናት እኔ ጋር ከመደወል ይልቅና ይሄው በባዶ ቤት እገኛለሁ ትላለች የዛሬዋ ባለታሪካችን ማለት ነው። እና ይህ ታሪክ ብዙዎቻችሁን ያስተምራችሁ። ነገ ዛሬ እያላችሁ አገራችሁ ያልገባችሁ ካላችሁ ጊዜ ቁሞ አይጠብቃችሁም። ልጆቻችሁ ቁሞ አይጠብቋችሁም። ያቺ 5 ዓመት የነበረው እሷ ጋር ሲገናኙ 20 ዓመት ሞልቷት ነው የተገናኙትና በመሃል ብዙ ነገር የምታጧቸው ነገሮች አሉና እባካችሁ የተወሰነ ነገር ከሰራችሁ አገራችሁ እንድትገቡ ላችኋለሁ ማለት ነው። የዛሬው ቪዲዮ ይሄንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።